በማርበርግ ቫይረስ ተይዘው ካገገሙ በኋላም ቫይረሱ ለሳምንታት በሰውነት ሊቆይና ወደ ሌሎች ሰዎች ሊተላለፍ እንደሚችል ያውቃሉ? ዶክተር ሳላምላክ ነኝ። ስለ ማርበርግ ቫይረስ ማወቅ ያለባችሁን ወሳኝ ነገሮች አጠር አድርጌ ይዤ መጥቻለሁ። ላይክ እና ሰብስክራይብ ማድረግ አይረሳ። የማርበርግ ቫይረስ በሽታ አደገኛና ገዳይ የቫይራል ሄሞራጂክ ፊቨር አይነት ሲሆን ማርበርግ ቫይረስ በሚባለው ፊሎቫይረስ ፋሚሊ ውስጥ በሚመደበው ቫይረስ ይመጣል። የማርበርግ ቫይረስ ለመጀመሪያ ጊዜ የታወቀው በ1967 በጀርመንና በሰርቢያ በተከሰተው ወረርሽኝ ነበር። ከዛን ጊዜ ጀምሮ በብዙ የአፍሪካ ሀገራት ወረርሽኙ ተነስቶ ነበር። ከነዚህም መካከል ኬንያ፣ አንጎላ፣ ጋና፣ ታንዛኒያ እና ኢኳቶሪያል ጊኒ ይገኙበታል። የሞት መጠኑም ከ24 እስከ 88% ይደርሳል። ኢጂፕሽያን ፍሩት ባት የተባለው የሌሊት ወፍ አይነት የበሽታው ዋነኛ አስተላላፊ ሲሆን መተላለፊያ መንገዶቹም በቫይረስ ከተጠቃው ሰው ላበት፣ ሽንት፣ ምራቅና ሌሎች የሰውነት ፈሳሾች ጋር በሚኖር ቀጥተኛ ንክኪ፣ በእነዚህ የሰውነት ፈሳሾች የተበከሉ ቁሶች ጋር በሚኖር ንክኪና ጥንቃቄ በጎደለው የቀብር ስርዓት ሊተላለፍ ይችላል። ጥናቶች እንደሚያሳዩት በቫይረሱ ተይዘው ካገገሙ በኋላ እስከ 7 ሳምንት ድረስ ቫይረሱ በወንዶች የዘር ፈሳሽ ሊቆይና በሽታውን ሊያስተላልፍ ስለሚችል ከፍተኛ ጥንቃቄ ያስፈልጋል። ምልክቶቹን ስናይ ደግሞ በመጀመሪያ ከፍተኛ ትኩሳት፣ ራስ ምታትና የጡንቻ ህመም፣ በሶስተኛው ቀን ደግሞ ሆድ ቁርጠት፣ ማቅለሽለሽ፣ ማስመለስና ማስቀመጥ፣ ከ5 እስከ 7 ቀን ባለው ውስጥ ደግሞ የድድና የአፍንጫ መድማት፣ ደም የቀላቀለ ትውከትና በሌሎች የሰውነት ክፍሎች ላይ መድማት ሊኖር ይችላል። ቫይረሱን ሊገድል የሚችል መድኃኒት እስካሁን አልተገኘም። ሕክምናው የሚያካትተው የሰውነት ፈሳሽና ኤሌክትሮላይቶችን በግሉኮስ ወይም አይቪ ፍሉድ መተካት፣ ኦክሲጅን መስጠትና በበሽታው ምክንያት የሚመጡ የጤና እክሎችን መግታትና መቆጣጠር ይገኙበታል። መከላከያ መንገዶችም ከታመመ ሰው ደም፣ ላበትና ሌሎች የሰውነት ፈሳሾች ንክኪ ራስን መጠበቅ፣ እጅን በውሃና በሳሙና መታጠብ፣ አይን፣ አፍና አፍንጫን እጅን ሳይታጠቡ አለመንካት፣ በቫይረሱ በተያዘ ወይም በሞተ ሰው የሰውነት ፈሳሾች የተበከሉ ቁሶች፣ ልብሶችና ሌሎች መገልገያዎችን አለመንካት፣ የሌሊት ወፎች ወደሚኖርበት ዋሻ ለመግባት፣ የበሽታውን ምልክቶች ካዩና ቫይረሱ ሊኖር ይችላል ብለው ካሰቡ ራስዎን ከሌሎች ሰዎች በማግለል ወደ አቅራቢያው ወዳለው የጤና ተቋም በፍጥነት መሄድ ይኖርቦታል። ሐሳብ ጥያቄዎቻችን በኮሜንት አሳውቁን። መልካም ጊዜ።